ደስ ብሎሻል? በጣም የሆነ ድብልቅልቅ ያለ ስሜት ነው የሆነ እየተሰማኝ ያለው ቤተሰብ በጣም ቺኮነው ሰው የሆንኩት ዛሬ ሲላ የደረስኩት ናሽልኝ ለውለታሽ አትጠብቂ ክፉ ምላሽ ለማጋነን ባልሆነብኝ አንቺ ጋር ነው የሚያምርብኝ። ደስታ ነው። ሁለት በዓል ነው ለኔ በተለይ። በቃ ዝም በይ ቀና በይ። ምንም አያስፈልግም ማዘር። እግዚአብሔር የተመሰገነ ይሁን። ሰላም ሰላም፣ እንዴት ናችሁ የዩቲዩብ ቤተሰብ? ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የኪዩ ፋሚሊ ቤተሰቦች እንኳን ለብርሃነ ትንሣኤው በዓል በሰላም አደረሳችሁ አይደል? አዎ፣ እንግዲህ በዓል የሰላም የጤና የፍቅር እንዲሆንላችሁ እንመኛለን። ወዲሁ ምኞታችን ነው። ዛሬ በደስታ መልካም ዜና። በደስታ ነው። ከባድ ደስታ ነው። አዎ፣ ኪዩ ከቤተሰቦቿ ጋር ለመታረቅ ተስማምታለች። ማዘሯንም ተናግረናት ነው የወጣ ነው። ያው እሷ ኪዩ ለመቀበል ነው የወጣ ነውና ለምን ይሄ ነገር ህዝብ ያውቀዋል። ከስትወጣ ሁሉ ነገር ይታወቃልና ስትገባም ደግሞ ህዝብ ማወቅ አለበት አይደል? አዎ፣ በጣም ግዴታ ነው። ብዙዎቻችሁ ስትሟገቱ ነበረ። ከሚሟገቱት መሀል አንዱ እሱ ነበር እና ተሸንፋለች በስተመጨረሻ። እሷም ቤተሰብ ልክ እንዳለው ነው። ገብተን ማሚን አውርተናታልና በሚገርም ተስፋ እየጠበቋት ነው። እኔ ወጥቼ እስክናገር ራሱ በጣም ግራ ገብቶኝ ነበር። ኪዩ እየመጣች ነው። በጣም ማዘር ያሉበት ሁኔታ በጣም ያሳዝናል። በጣም ናፍቀዋታል ምናምንና ሰዎች እርስ በርስ ካልተቀራረቡና ካልተነጋገሩ ድረስ ችግሮች አይፈቱም። በመነጋገር ሁሉ ነገር የሚፈታው። ስለዚህ ዛሬ እንግዲህ የደስታ ቀን ነው። ደውለላታል አይደል? አዎ፣ እየመጣች ነው። ደርሻለሁ ብላለች። ስልኬም እዛው ውስጥ ነው እነሱ ጋር። ማዘር አላምንም ብለው ስልክህን አስቀምጠህ ሂድ ብለውኝ ነው፣ ያለበለዚያ አታመጣትም ብለው ስልኬ ውስጥ ነው ያለው። ቤተሰብ እንግዲህ ዛሬ ዕለተ ፋሲካ ነው አይደለ? ዛሬ ዕለተ ፋሲካ በትንሳኤው ለእናንተ ትንሳኤ የሆነ ወሬ ይዘን መተናል። የኪዩ ወዳጆች፣ ኪዩን ከቤተሰቧ እንድትታረቅ የምትፈልጉ ብዙ ፋሚሊዎች አላችሁና እንኳን ደስ ያላችሁ፣ እንኳን ደስ ያለን ብለናል። የማሚን ሪአክሽን እናሳያቸው ወይንስ ኪዩ ስትመጣ እዩ? እንዴት ይሻላል? ኪዩ ስትመጣ እዩ ወይስ ከሚያዝኑ ቢደሰቱ ይሻላል? የደስታዋን ፓርት ብቻ እናሳያችኋለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ከደስታ ብዛት ነው ወሬ ጠፋብን። ፊታችን ቅዝቅዝ ካለባችሁ እያመንን አይደለም፣ ነገሩ እስኪፈታ ድረስ አናምንም። መጨረሻ ላይ ምን አይነት ሳቂቶች እንደሆነ ምትረዱ ይሆናል። እቻማችሁ በቃ ዝጋትና እንደውል መጣለች። እንግዲህ ቤተሰብ ያው ደስ ብሎሻል? በጣም የሆነ ድብልቅልቅ ያለ ስሜት ነው የሆነ እየተሰማኝ ያለው ቤተሰብ በጣም መተላት ነገር የለም። ለፋተ ፉከራ ለጣሊያንም አልበጃትም አይደለም። በጣም በእውነት ለመናገር በዚህ ነገር ላይ እና በጣም ብዙ ለፍቷል፣ ብዙ መስዋዕትነት ከፍሏል። እኔ እንደዚህነት ወጣት አስተዋይ እና በጣም በእውነት በዚህ ነገር ላይ በጣም ለፍቷል። ፍሬን እንግዲህ ልታይ ነው። እንኳን ደስ አለ። መጀመሪያ አንተ በአምላክ ዳኒ አንተም ለፍታል። ምንም አይዋሽ ነው። ዋናው ትልቁ ነገር ያንተ ነው። ተደካክመን ነው። ያው የክብሩን ባለቤት እሱ ይሰድ። የእሷንም ልብ እንዲሸነፍ ያደረገው እሱ ነውና ምን ተሰማት? እስቲ ምን ተሰማት? እሷ ምን አይነት ስሜት ውስጥ ነው ያለችው? እና እንዴት ነው ሲናፈቀሽ? ቤቱን አሁን ገብተሽስ እንዴት ነው የምታቅፊው? አላውቅም። በጣም ደንግጫለሁ። እግዚአብሔር የሆነ ድብልቅልቅ ያለ ስሜት ነው የተሰማኝ ያለው። ይሄ ሰፈር አመት ከምናምን በኋላ መጨረሻ ጊዜ ያየሻት ማዘርን መች ነው? አመት አልፎኛል። በጣም ረጅም ጊዜ። በጣም እኮ ነው ናፈቀች። በጣም አዎ፣ አለ አይደል? ለናፈቀች እኮ በጣም ማቀ አለ አይደል? የሆነ ቃላቶች ምናምን ነገር እንትን ይላል። ቃላትም ጠፋች እኮ በጣም ያሳዝናል። በቃ እስቲ እንግባና ደግሞ ይሄ ስሜትሽን ሲለቅሶ ምን አመጣው? አንቺ በዛሬ ቀን አይደለም። ዛሬ እኮ የደስታ ቀን እኮ ነው። በእውነት አታልቅሽ፣ እግዚአብሔርን አታልቅሽ። መንገደኞች ራሱ እየታዘቡሽ ነው። የህፃናቶቹ ራሱ ማነች እያሉ ነው። ረስተውሻል። አታይም? እሺ እና ግባ አንተ ቤተኛ። እኔ ዛሬ ነው የመጣሁት። በጣም ፈርቻለሁ። ግባ። የምን በጣም ፈርቻለሁ። አይማን እንሰራ ወይኔ ስማ። ኧረ በእናትህ እንደዚህ ልጅቷ ግባለች። ኧረ በእናትህ ወይ ይቅርብኝ። ዳንዳራ ነይ ግቢ። ቤትሽ አይደል እንዴ? ነይ ግቢ እባክሽን። ግቢ ማርያምን የምሩ ነው። ግቢ ግባ። ካሜራማን ቶሎ
አንተ ነው የምትቀበል ቤትሽ አይደል እንዴ አንቺ በቃ እንዴ ማሚ ቆማል እግዚአብሔር አፍሪ ችኮነው ሰው የሆንኩት ዛሬ ሲላ የደረስኩት ላርሽልኝ ለውለታሽ አትጠብቂ ክፉ ምላሽ ለማጋነን ባልሆነብኝ አንቺ ጋር ነው የሚያምርብኝ አልቀይረውም ችኮነው ሰው የሆንኩት ዛሬ ሲላ የደረስኩት ላርሽልኝ ለውለታሽ አትጠብቂ ክፉ ምላሽ ለማጋነን ባልሆነብኝ አንቺ ጋር ነው የሚያምርብኝ አልቀይረውም አልለውጠውም ለዘላለም ምንም አያስፈልግም። በቃ ማዘን አያስፈልግም። ተመስገን አምላክ ተመስገን። እንኳን ደስ አሉት ማሚ እንኳን አብሮ ደስ አለን። እሺ አሜን ኧረ ይገባል እንኳን ደስ አሉት ኑሮልኝ እድሜ ጤና ይስጣችሁ። ቁጭ በሉ ኧረ በቃ ዝም በይ። የምን ሀዘን ነው? ዛሬማ እኮ በዓል ነው፣ ደስታ ነው። ሁለት በዓል ነው ለእኔ በተለይ። በቃ ዝም በይ፣ ቀና በይ። ምንም አያስፈልግም ማዘን። እግዚአብሔር የተመሰገነ ይሁን። በሰላም ለዚህ በቅተሽልኛል። በቃ ፈጣሪ የተመሰገነ ይሁን። ሀዘን የሚባል ነገር አያስፈልግም። ሁሉም ነገር እንግዲህ ያው ያለፈውን ነገር ወደ ኋላ ትቶ አዲስን እንትን መጀመር እንደ አዲስ ነው እንጂ በጣም ያለፈው ይሆናለች እኮ እውነት አላት። አይ ከሷ ነው ያልባስኩም ብለህ ነው። እሷ እንኳን ብቸኛ ሆና ነው። ያው እነሱ አሉላት በእርግጥ እስካሁን። በቃ ዝም በይ አትዘኝ፣ አያስፈልግም ማዘን። እግዚአብሔር የተመሰገነ ይሁን። ይሄ እጥፍ ድርብ በዓል ነው ለእኔ በተለይ። እግዚአብሔር ይመስገን። እንኳን ደስ አለሽ። ኧረ በጣም ደስ ብሎኛል። እንኳን አብሮ ደስ አለን። በጣም ደስ ይላል። በጤናዋ በህይወት ምንም ሳይነካት ለዚህ አብቅታችሁልኛል። እግዚአብሔር እድሜያችሁን ያርዝመው። እናንተንም ሄኖክ ለፍተሃል ከእሷ ጋር ያው ኧረ ፈጣሪ አምላክ ብቻ እሱ ያሳድግህ። ፈጣሪ ለትልቅ እንጀራ ያብቃው እግዚአብሔር። በቃ ዝም በይ አሁን አትዘኝ፣ አያስፈልግም ሀዘን። አላፈቀሽም እንዴ ማዝራት? ያው እንግዲህ ቤቱ አልተረሳሳሽ። ትክክል ያለ ቦታ ካለ አስተካኪ። የሚገርም ነው። እንደ ቀልድ ወጥታ ይኸው ስንት ጊዜዋ። በቃ ዝም በይ፣ ምንም አሁን አያስፈልግም። እሱ አሁን ቡና ሊጠጣ ጎረቤት ሄደ። እህቶችም አሁን የወጡት ይመጣሉ። እንደዚህ አላሰቡም፣ ማንም አላሰበም። እንደዚህ እኔ ራሱ አልጠበቅኩኝም። በቃ እኔ እንጃ ብቻ ፈጣሪ የልቤን አይቶ ነው። እነሱም ይመጣሉ። አሁን አይዞሽ፣ ማዘን አያስፈልግም። በቃ ይሄ ደስታ ነው። የደስታ አዎ ደስታ ነው። ሁለት በዓል ነው። አዎ በጣም ደስ የሚል በቃ ትንሽ እንትን ባይ እናንተም ፍቅራችሁን እንትን በሉ፣ በደንብ አውሩ። እንግዲህ እኛም ምን ይልበት ቦታ አረ ትደርሳላችሁ እናንተ። እኛ ይሄ በጣም ደስታ ነው። በቀላሉ አይደለም። አብረን እንግዲህ እግዚአብሔር ካለ ከእንግዲህ እንዲህ አይነት ነገርም አይከሰትም። ለእሷም ትምህርት ነው፣ ለእኛም ትምህርት ነው። በመነጋገር ነገሮችን መፍታት የሚቻል ነው። አዎ ልክ ነው። እንደዛ ቢገባት እሷ በዛን ጊዜም እኮ በቃ መተው የሚቻል ነበር። ቸኮለች። እሷ ያለፈውን መርሳት ነው። ከዚህ በኋላ ላለው መጨነቁ ነው መልካሙ። ይህ እንኳን ደስ አለሽ አንቺ ነው። እንግዲህ የምታስተላልፊ መልእክት ካለ አስተላልፊና ቤተሰቦችን ባላደረሳችሁ በድጋሚ እንኳን ደስ አላችሁ እንላለን።
እሺ እንኳን ደስ አለን። አዎ ምንይልበት ቦታ አለ። ትደርሳላችሁ። አመት በዓልም ነው። ቡና ጠጡ፣ ቆዩ፣ ተጫወቱ። እሺ ካሜራው በቃ ይዘጋል። እሺ ቤተሰብ እውነት በጣም ደስ ብሎኛል። ኪዩ ላንቺ በጣም ይሄን ቀን ስናፍቀው ነበር። በጣም ብዙ ተስፋ የሚያስቆርጡ ቀናቶች ነበሩ እውነት ለመናገር። እግዚአብሔር ይመስገን ታልፈዋል። ምን ማለት እንዳለብኝ አላቅም። እኔ ላንቺ ደስ ብሎኛል በእውነት። ዳኒም እግዚአብሔር ይባርክ። ከጀርባ ነበሩ እነ ታሞ ሲሆኒ ካሜራማን፣ በእውነት በጣም እግዚአብሔር ይስጣቸው። በጣም ብዙ በቃ እኔ ተስፋ ቆርጬ በቃኝ ብዬ በወጣሁኝ ሰዓት ቤት ድረስ መጥተው ለምነው እሷን አሳምነው በተሻለ አሳምነው ለዚህ ቀን በቅተዋል። በጣም በትልቅ ነገር መንገድ ነበር ያሰብኩት፣ ግን ያው እምቢ ብዬ ከናንተ ጋር ተጣልቼ ስለሄድኩኝ ነው እንጂ በትልቅ ነገር በካምፋየር ጋሼ ማሚም ቁጭ ብለው ምናምን ነበር ያሰብነው። አልተሳካም። እግዚአብሔር ይመስገን። ዋናው የሷ መታረቅ ነው። ከዚህ በኋላ ብዙ እንትኖችን ታሳልፋለች ብዬ አስባለሁ። እና ቤተሰብ እናንተም ስትጸልዩ የነበራችሁ እየደወላችሁ በርታ እጅ አትስጥ ሄኒ ስትሉኝ የነበራችሁ የኪዩ ፋሚሊ ቤተሰቦች ከልብ አመሰግናችኋለሁኝ። ብቻ እኔም በጣም ደስታ ላይ ስለሆንኩኝ ምንም ነገር መናገር አልቻልኩም። በዓሉን ለሁላችንም የሰላም የፍቅር የአንድነት የጤና ያርግልን። ኪዩዬ እግዚአብሔር ካንቺ ጋር ይሁን። ምን እንደምልሽ አላቅም። በርቺ። ይቻላል። በቃ ከዚህ በኋላ ሁሉም ነገር ይቻላል። እናወራለን ደግሞ እስቲ በሰፊው አይደለ? አዎ። እና ቤተሰብ በጣም አመሰግናለሁኝ። ይቅርታ ሀኒም በዚሁ አጋጣሚ ረስቼሽ ነበር። ሀኒ የቴዳ ሚስት በጣም ለማሳመን ሞክራልኛለች። ገኒ የኔ እናት አመሰግናለሁ። ሁላችሁንም ከጎኔ ስለነበራችሁ ከልብ አመሰግናለሁኝ። በድጋሚ በዓሉን የሰላም የፍቅር የአንድነት ያድርግልን። እንግዲህ ማሚም ተመልሰዋል። ላይክ፣ ሼር፣ ሰብስክራይቡም እንዳይረሳ። ከዚህ በኋላ የእናትና የልጅ ቭሎግ ነው የሚያዩት ብዬ አስባለሁ። አይደል እንዴ ኪዩ? ምንድን ነው የምትተክዥው? የደስታ ቀን አንዴ ለር የምታለቅሽው? ምንም ያስለቅስ ነገር እኮ የለም። አለፉ እነዛ ጊዜያቶች። ከዚህ በኋላ ለሚመጣው መጠንቀቅ ነው። በመሀል የሆነ ንፋስ እንዲገባ ለመፍቀድ ነው። እኔም ትክክል አይደለሁም። በእናትና ልጅ መሀል መግባት አልነበረብንም። ስለሱም ይቅርታ። በጣም በእውነት ካስቀየምኩሽ ከተጫንኩሽ በጣም ይቅርታ። በእውነት ይቅርታ። ዳኒም አንተንም ሳላክ ካስቀየምኩ በጣም ይቅርታ እና አመሰግናችኋለሁ። እግዚአብሔርን በጣም እኔ ቃላት የለኝም። ቤተሰብ ብቻ ሰላም ሁኑ። ያላችሁበት ሰላም፣ ፍቅር፣ ጤና ብዝት ያድርግልን። እንወዳችኋለን። ቻው ቻው። አማን 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 ይሁን ቸር ያሰማን። አማን 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 ይሁን ቸር ያሰማን። ደጀ ሰላም ይሁን የፍቅር ማህሌ ችቦ ተቀጣጥሎ ለስምሽ ንጋሌ ፍቅራችን ነውና የጥበብ ቀሚሷ እኛ ስንዋደድ ያምርባታል እሷ ምሳሌ ከላይ ተሸምኖ ሰማያችን ለብሷል ባንዲራ እንደጃኖ
ቢጫ ወርቅ አገሬ